ይቅርብኝ ዙፋን ላይ መቀመጥ በክብር ይቅርብኝ ድሎቴን ምቾቴን ማባረር ልውደቅ ከእግሮቹ ስር ልቅረበው በእንባ በጾም በጸሎቴ ደጆቹን ላንኳኳ አዎ ወስኛለሁ በእርግጥ ምንም እንኳን ያለ ሕግ ቢሆን ፊቱ እገባለሁ ቢያኖር ያኖረኝ ብጠፋም ጠፋለሁ እንደ ክብርት ንግሥት ገበታ ደርድሬ መመገብ ሳያምረኝ የዙፋኔን ድሎት ምቾት ሳያጓጓኝ የደንገጥሮቼ ሽርጉድ ሳይስበኝ 3 ቀን 3 ሌሊት እምባዬን አፈሰስኩ በፊቱ ገብቼ ሞገስን እንዳገኝ ንግሥቲቷ አስጢን በክብር ተጠርታ አሻፈረኝ ብላ በናቀችው አዳራሽ ለመግባት ጓጉቼ ሕጉ ስለማይፈቅድ ይህንን በጭራሽ ፈልጌያለሁና የነገሥታት ንጉሥ እንዲበቀልልኝ ከሸክሜ ብዛት እኔ ሳልጠራ ያለ ሕግ ገባሁኝ የነገሥታት ንጉሥ ለዘላለም ንገስ ብዬ ፊቱ ቆምኩኝ በአይኑ ከብሬ ዘንጉን ዘረጋልኝ ያለ ሕግ ገብቼ ከቶ ፊት ያልነሳኝ ለካ ይገባዋል እንዲህ ሳልጠራ ሸክም እንዳመጣኝ ንጉሥ ሆይ ምነግርህ የማዋይ ጉዳይ በርግጥ አለኝና እለምንሃለሁ ወደ ግብዣዬና ግብዣዬ እኔው ነኝ በፊትህ ማቀርበው ሕያውና ቅዱስ መስዋዕት አድርጌ ራሴን እሰዋለሁ በእውነት በፊት ሞገስ ካገኘሁኝ ምንድነው መሻትሽ ብለ ከጠየከኝ እስከ አንተ መንግስት እኩሌታ ድረስ ይሰጥሻል ካልከኝ ክብር አለምንም ሕዝቤን በእንባዬ በመሻቴ ስጠኝ አንተ የፈጠርከው ያንተ እጅ ሥራ እልቂት ታውጆበት አንተ የሞትክለት ሞት ተደግሶለት ይኸው ይገደል ዘንድ ትእዛዝ ተላልፏል ሕዝብ ላይ ተነስቶ ጠላት ይህን ሰርቷል አላወቀም ሃማ አልገባውም ጠላት እንደ ያኔው አስጢን መስየዋለሁኝ እንዲያው ተራ ንግሥት በልመናና በሞገሱ መንፈስ እኔ መቀባቴን ለእስራኤል በሙሉ የምማልድ እናት ሆኜ መነሳቴን አልገባውም ጠላት ለዚህ መጠራቴን አላወቀም ሃማ አልገባውም ጠላት ጦሩን አሰልፎ ቢያውጅ ጦርነት በነገሥታት ንጉሥ እግር ስር ወድቄ በፊቱ እምነት የእርሱን ፈንጠዝያ ሩጫ እንደምገታ አላወቀም ጠላት አልገባውም ሃማ የሞቱን ደብዳቤ ማህተም ቢያትም ሕዝቤን